ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። ግመሎችንና ወርቅ በመሸጥ ሀብት ያካበቱት አሁን ደግሞ ከፊል ሱዳንን የሚቆጣጠሩት ጀነራል ሐምዳን ዳጋሎን ቀጥለን እንመለከታለን። መሐመድ ሐምዳን ዳጋሎ ወይም ሄሜቲ ከሚመሩት የሱዳን ፈጥኖ ድራሽ ኃይል ጋር በመሆን በሀገሪቱ ፖለቲካ ውስጥ ተጽዕኖ ፈጣሪ ሆኑና አሁን የሀገሪቱን ግማሽ የሚቆጣጠሩ ግለሰብ ናቸው። የሱዳን ፈጥኖ ድራሽ ኃይሉ የአገሪቱ ጦርና አጋሮቹ በምዕራብ ዳርፉር የምትገኘውን ጦር መቀመጫ የኤልፋሽር ከተማን በእጁ ሲያስገባ አስደናቂ ድል አግኝቷል። ሄሜቲ በተቀናቃኞቻቸው የሚፈሩትንና የሚጠሉትን ያህል ባላቸው ጽናት፣ ርኅራኄ አልባነት እንዲሁም መንግስትን ለመጣል በገቡት ቃል በተከታዮቻቸው ይደነቃሉ። ሄሜቲ አጀማመራቸው እንደ ማንኛውም ተራ ግለሰብ ነው። የተገኙት በማሃሪያ አካባቢ አረብኛ ከሚናገሩ ሬዘይጋይት ማህበረሰብ ሲሆን ወደ ቻድና ዳርፉር እየተመላለሱ ግመል በማርባት ልጅነታቸውን አሳልፏል። እንደ ማንኛውም በገጠር እንደሚኖር ሰው የተወለዱበትን ጊዜ የሚያሳይ ምዝገባ ባለመኖሩ በትክክል የተወለዱበትን ጊዜ ለማወቅ ቢያስቸግርም እንደ አውሮፓውያን አቆጣጠር በ1974 አሊያም በ1975 መወለዳቸው ይገመታል። በአጎታቸው ጁማ ዳጎሎ የሚመራው ጎሳቸው በ1970ዎቹና 80ዎቹ ጦርነትን ሸሽቶ ለከብቶቹ ግጦሽ ወደ ዳርፉር በመምጣት ሰፈረ። በአስራዎቹ ዕድሜ መጀመሪያ ላይ ትምህርታቸውን ካቋረጡ በኋላ ሄሜቲ ግመሎችን ወደ ሊቢያና ግብጽ በመውሰድ እንዲሁም በመሸጥ ገንዘብ ማግኘት ጀመሩ። ያኔ ዳርፉር በሱዳን ሕግ አልባ አካባቢ ነዋሪዎች በከፋ ድህነት ውስጥ የሚማቅቁበትና በወቅቱ ፕሬዝዳንት በነበሩት ኦማር አልበሽር መንግስት ችላ የተባለ አካባቢም ነበር። ጃንጃዊድ በመባል የሚታወቁት የአረብ ታጣቂዎች በጁማ ዳጎሎ የሚመራውን ኃይል ጨምሮ የፉር ብሔረሰብ ተወላጆች መንደሮችን ያጠቁ ነበር። ይህ ተከታታይ ጥቃት እንደ አውሮፓውያን አቆጣጠር በ2003 ወደ ለየለት ግጭት አደገ። በዚህ ወቅት የፉር ተዋጊዎች ከማሳሊት ዛግሃዋና ሌሎች ቡድኖች ጋር ተጣምረው በአገሪቱ የአረብ ልሂቃን ችላ ተብለናል ሲሉ አመጹ። በምላሹም አልበሽር የጸረ ሽምቅ ጥረቱን ለመምራት በሚል ጃንጃዊድን አስፋፉ። በመቀጠልም ይህ ቡድን የመኖሪያ መንደሮችን በማቃጠል በመዝረፍ በመድፈርና በመግደል ታዋቂነትን አገኘ። ሄሜቲ የሚመሩት ጦር ከነዚህ መካከል አንዱ ሲሆን እንደ አውሮፓውያን አቆጣጠር በህዳር 2004 የአድዋ መንደር ላይ ጥቃት በማድረስ 36 ህጻናትን ጨምሮ 126 ሰዎች መሞታቸውን የአፍሪካ ህብረት ሰላም አስከባሪ ኃይል ከሶታል። የአሜሪካ መንግስት ካደረገው ምርመራ ደግሞ ጃንጃዊድ የዘር ማጥፋት ወንጀል በመፈጸም ተጠያቂ መሆኑን አረጋግጧል። የዳርፉር ግጭት ወደ ዓለም አቀፉ የወንጀለኞች ፍርድ ቤት ICC የተላለፈ ሲሆን ምንም እንኳ አልፈጸምንም ብለው ቢያስተባብሉም አልበሽርን ጨምሮ በአራት ሰዎች ላይ የዘር ማጥፋት ወንጀል ክስ ተመስርቷል። ሄሜቲ በወቅቱ በአቃቤ ሕጉ እይታ ውስጥ ከነበሩት በርካታ የጃንጃዊድ አዛዦች ሁሉ በእድሜ በጣም ትንሽ ናቸው ተብለው ታልፏል። ከጃንጃዊድ አዛዦች መካከል ኮሎኔል በመባል የሚጠሩት አሊ አብዱራህማን ኩይሻብ ብቻ ክስ ተመስርቶባቸው ችሎት ፊት ቀርቧል። ባለፈው ወር በ27 የጦርና በሰብአዊነት ላይ በተፈጸሙ ወንጀሎች ጥፋተኛ ሆነው የተገኙ ሲሆን እንደ አውሮፓውያን አቆጣጠር ህዳር 19 2025 ውሳኔ ይሰጥባቸዋል ተብሎ ይጠበቃል። እንደ አውሮፓውያን አቆጣጠር በ2004 በዳርፉር የሚካሄደው ግጭት እየተባባሰ በመጣበት ወቅት ሄሜቲ ያላቸውን እድል ስልታዊ በሆነ መልኩ ተጠቅሟል። በዚህም በጣም የሚፈራ የፈጥኖ ድራሽ ኃይል መሪ፣ የበርካታ ንግዶች ባለቤትና የሱዳንን ፖለቲካ መዘወር የሚያስችል አቅም አግኝቷል። ለአጭር ጊዜም ለወታደሮቻቸው ያልተከፈላቸው ደሞዝ እንዲከፈል፣ እድገት እንዲሰጣቸው እንዲሁም ለወንድማቸው የፖለቲካ ስልጣን በመጠየቅ አልበሽር ላይ አመጹ። አልበሽር አብዛኛውን የጠየቁትን ሁሉ በመስጠት ሄሜቲ ከጎናቸው እንደተሰለፉ እንዲቆዩ ማድረግ ቻሉ። በኋላ ሌሎች የጃንጃዊድ ክፍሎች ሲያመጹ ሄሜቲ የመንግስትን ጦር በመምራት ድል አደረጓቸው። በዚህ ሂደት ውስጥ ጀበል አሚር በተባለ ቦታ የሚገኝ የዳርፉርን ትልቁን ባህላዊ ወርቅ ማምረቻ ተቆጣጠሩ። በፍጥነት የሄሜቲ ቤተሰብ ኩባንያ አልጉናይድ የሱዳን ትልቁ ወርቅ ላኪ መሆን ቻለ። እንደ አውሮፓውያኑ በ2013 ሄሜቲ አዲስ የተቋቋመው ፈጥኖ ድራሽ ኃይል አዛዥ እንዲሆኑ ጠይቀው ተሾሙ። በዚህ ስልጣናቸውም የተነሳ ቀጥታ ተጠሪነታቸው ለወቅቱ ፕሬዝዳንት አልበሽር ሆነ። ጃንጃዊድ ወደ RSF ተጠቃሎ አዳዲስ የደንብ ልብሶችን፣ ተሽከርካሪዎችን እንዲሁም የጦር መሳሪያዎችን ከዚህም ባለፈ የማሻሻያ ስራውን እንዲያግዙ ከመደበኛው ሰራዊት የመጡ መኮንኖች ተቀላቀሏቸው። RSF በዳርፉር አማጽያን ላይ ወሳኝ ድል አስመዝግቧል። ከደቡብ ሱዳን ጋር በሚያዋስን አካባቢ ባሉት የኑባ ተራሮች አማጽያንን በመዋጋት ረገድ ግን እምብዛም
ጥረት እንዳላደረገ ይነገራል። ከሊቢያ ጋር ያለውን ድንበር ለመጠበቅ ደግሞ ኃላፊነትን ወስዷል። ከአፍሪካ ወደ ሜዲትራኒያን ባህር የሚደረገውን ህገወጥ የሰዎችን ፍልሰት ለመግታት እየሰሩ መሆኑን የሚናገሩት የሄሜቲ አዛዦች በህገወጥ የሰዎች ዝውውር ላይ በስፋት ተሳትፏል። በ2015 በሳውዲ አረቢያና የተባበሩት አረብ ኤምሬቶች የሱዳን ጦር በየመን ሁቲዎችን ለመውጋት ወታደሮቹን እንዲልክ ጠየቁ። ወደ የመን የተሰማራው ጦር የተመራው በዳርፉር ሲዋጉ የነበሩት ጀነራል አብዱልፈታህ አልቡርሃን ናቸው። ጀነራሉ አሁን የሱዳን ጦር አዛዥ ሲሆኑ ከፈጥኖ ድራሽ ኃይሉ ጋር ጦርነት ከገጠሙ ዓመታት አልፏል። ሄሜቲ እድሉን በመመልከት ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ ጋር የአርኤስኤፍ ቅጥረኛ ወታደሮችን ለማቅረብ በግል ተደራደሩ። በዚህ የአቡዳቢ ግንኙነታቸው ከኤምሬቱ መሪ መሐመድ ቢን ዛይድ ጋር የጠበቀ ግንኙነት መፍጠር ቻሉ። ወጣት ሱዳናውያን ከጎረቤት አገራት ጭምር እየመጡ እስከ $6000 የሚደርስ ገንዘብ ይከፈልበታል ወደተባለው ውትድርና ለመቀላቀል ወደ ፈጥኖ ድራሽ ኃይሉ የምልመላ ማዕከላት መጉረፍ ጀመሩ። ሄሜቲ ከሩሲያው ቫግነር ግሩፕ ጋር ሽርክና በመፍጠር ወርቅን ጨምሮ በተለያዩ ንግዶች ላይ ለመሰማራት ስምምነትን ያደረጉ ሲሆን በምላሹ ወታደራዊ ስልጠና ለማግኘት ተዋውለዋል። ስምምነቱን ለመፈረም ሞስኮ የሄዱት ሄሜቲም እርሳቸው እዚያ ያሉ ሩሲያ ዩክሬንን ወራለች። በሱዳን ጦርነት ከተቀሰቀሰ በኋላ አርኤስኤፍ ከቫግነር እርዳታ እያገኘ አለመሆኑን በመግለጽ አስተባብለዋል። የአርኤስኤፍ ዋና ተዋጊ ኃይሎች ከጊዜ ወደ ጊዜም በውጊያ የተካኑ ቢሆኑም መደበኛ ያልሆኑ ታጣቂዎችንና የጎሳ ሚሊሻዎችን ያሳትፋሉ። አገዛዙ ከፍተኛ ህዝባዊ ተቃውሞ ሲገጥመው አልበሽር የሄሜቲን ጦር ወደ ዋና ከተማዋ ካርቱም እንዲመጡ አዘዙ። ሄሜቲ ጠባቂ በማለት አቆላምጠው በመጥራትም ከመደበኛው ጦርና የደህንነት ኃይሎቻቸው ሊሰነዘርባቸው የሚችለውን የመፈንቅለ መንግስት ለመከላከል እንደሚረዳቸው ለማሳየት ጣሩ። ይህ ግን የተሳሳተ ስሌት ነበር። እንደ አውሮፓውያን አቆጣጠር በሚያዝያ 2019 ዲሞክራሲን የሚጠይቁ ሱዳናውያን ተቃዋሚዎች የሀገሪቱን መከላከያ ዋና መስሪያ ቤት ከበቡ። አልበሽር ሰራዊቱ ተቃዋሚዎች ላይ እንዲተኩሱ አዘዙ። ከፍተኛ ጀነራሎች ሄሜቲን ጨምሮ ተነጋግረው ፕሬዝዳንቱን ከስልጣን ለማውረድ ወሰኑ። ለተወሰነ ጊዜ ሄሜቲ የሱዳን የወደፊት እጣ ፈንታ መሪ በመሆን ተሞካሹ። ወጣት ስብዕናቸው ለብዙሃን የቀረበ ከተለያዩ የህብረተሰብ ክፍሎች ጋር በስፋት የሚገናኙና ራሳቸውን አገሪቱ የተመሰረተችበትን ታሪካዊ ዳራ የሚያስተካክሉ አድርገው በማስቀመጥ የፖለቲካ ስብዕናቸውን ለመሳል ሞከሩ። ይህ ግን ለጥቂት ሳምንታት ብቻ ነበር የቆየው። ከገዢው ወታደራዊ ምክር ቤት ጥምር መሪው አልቡርሃን ጋር የያዙትን ስልጣናቸውን ለሰላማዊ ዜጎች ለማስረከብ ሲያመነቱ ተቃዋሚዎቹ አደባባይ በመውጣት ድምፃቸውን ማሰማት ቀጠሉ። ሄሜቲ አርኤስኤፍን በማሰማራት በሂውማን ራይትስ ዎች ሪፖርት መሰረት በመቶዎች የሚቆጠሩ ሰዎችን እንዲገደሉ፣ ሴቶችን እንዲደፈሩና ወንዶች ተገድለው እግራቸው ላይ ድንጋይ የታሰረም ናይል ወንዝ ውስጥ እንዲጣሉ አድርጓል። ሄሜቲ ግን ይህንን የሰብአዊ መብቶች ድርጅቶች ሪፖርት አስተባብሏል። በሱዳን ሰላምና ዲሞክራሲ ለማስፈን በጋራ በተሰየሙት በአሜሪካ፣ በዩናይትድ ኪንግደም፣ በሳውዲ አረቢያና በተባበሩት አረብ ኤምሬትስ አደራዳሪነት ጀነራሎቹና ሲቪሎች በአፍሪካ ሸምጋዮች የረቀቀውን ስምምነት ለመቀበል ተስማሙ። ለ2 ዓመታት በወታደራዊ አመራሮች የበላይነት የሚመራው ሉዓላዊ ምክር ቤትና ከሲቪሎች ጋር በመሆን የተዋቀረው ካቢኔ አስቸጋሪ ጊዜ አሳልፏል። በካቢኔ የተሰየመው ኮሚቴ በሰራዊቱ በደህንነት ተቋሙና በአርኤስኤፍ ባለቤትነት የተያዙ ኩባንያዎች ላይ ምርመራ አድርጎ የመጨረሻ ሪፖርቱን እንዳያቀርብ ተደርጓል። ይህ ሪፖርት የሄሜቲ የንግድ ድርጅቶች እንዴት በፍጥነት እየሰፉ እንደሚሄዱ ያጋልጣል ተብሎ ተጠብቆ የነበረ ቢሆንም አልቡርሃንና ሄሜቲ የሲቪል አስተዳደሩን በማባረር ስልጣን ተቆጣጥሯል። ነገር ግን መፈንቅለ መንግስት ለማድረግ በጥምረት የሰሩት እነዚህ ወታደራዊ አዛዦች ብዙም ሳይቆዩ ወደ ግጭት ገብተዋል። አልቡርሃን ፈጥኖ ድራሽ ኃይሉ በሰራዊት ስር እንዲሆን ጠየቁ። ሄሜቲ ደግሞ ይህንን ተቃወሙ። ይህንን አለመግባባት ለመፍታት ሚያዝያ 2023 የመጨረሻ ቀነ ገደብ የተቀመጠ ቢሆንም የአርኤስኤፍ ጦር ግን ከዚያ ቀድሞ የሰራዊቱ ዋና መስሪያ ቤት ለመክበብና በዋና ከተማዋ ካርቱም የሚገኘውን ብሔራዊ ቤተ መንግስት በቁጥጥር ስር ለመዋል ተንቀሳቅሷል። ጥረቱ ግን አልተሳካም ነበር። ይልቁንም ካርቱም የጦርነት አውድማ ሆና ተቀናቃኝ ኃይሎች በየመንገዱ ሲዋጉ ነበር። በዳርፉር ደግሞ ጦርነት አገረሸም። የአርኤስኤፍ ጦር በማሳሊት ማህበረሰብ ላይ አስከፊ ዘመቻ
ከፈቱም። አሁን የፈጥኖ ድራሽ ኃይሉ የሚቀርቡበትን ክስ ውድቅ አድርጓል። የአርኤስኤፍ አዛዦች ተዋጊዎቻቸው ሰላማዊ ሰዎችን ሲያሰቃዩና ሲገድሉ ጭካኔያቸውንና ጥፋተኝነታቸውን የሚያሳዩ ቪዲዮዎች ሲያጋሩ ነበር። አርኤስኤፍ እና አጋሮቹ ሚሊሻዎች የሱዳንን ከተሞች፣ ገበያዎችን፣ ዩኒቨርሲቲዎችንና ሆስፒታሎችን ዘርፈዋል። እነዚህ የተዘረፉ ቁሶች ከሱዳን አልፎ ወደ ቻድና ወደ ሌሎች ጎረቤት አገራት እየተሻገረም በተለምዶ የዳጋሎ ገበያ እየተባለ በሚጠራው አካባቢ ሽያጭም ቀርቧል። አርኤስኤፍ ተዋጊዎቹ በዘረፋ ላይ እጃቸው የለበትም ሲል አስተባብሏል። ሄሜቲ በጦርነቱ መጀመሪያ ሳምንታት አካባቢ ብሔራዊ ቤተመንግስቱ ላይ በደረሰ የመድፍና የአየር ድብደባ ክፉኛ ተጎድተው ከህዝብ እይታ ጠፍተውም ነበር። ከወራት በኋላ እንደገና ብቅ ሲሉ ግን ለጭካኔያቸው ምንም አይነት ጸጸት ሳያሳዩ ጦርነቱን ለማሸነፍ ቁርጠኛ መሆናቸውን ገልጸዋል። አርኤስኤፍ በቡርሃን ቁጥጥር ስር የምትገኘዋንና እንደ ዋና ከተማ እያገለገለች የምትገኘውን ፖርት ሱዳንን ለመደብደብ የተጠቀመባቸውን ዘመናዊ ሰው አልባ አውሮፕላኖችን ጨምሮ ዘመናዊ የጦር መሳሪያዎችን አግኝቷል። ይህም በኤልፋሽር ላይ በደረሰው ጥቃት ወሳኝ ሚና ተጫውቷል። በኒውዮርክ ታይምስ የምርመራ ዘገባዎች ላይ እንደተጠቀሰው እነዚህ መሳሪያዎች በቻድ ውስጥ በተባበሩት አረብ ኤምሬትስ በተገነባው የአየር ማረፊያ በኩል ተጓጉዘው እንዲገቡ ተደርጓል። የተባበሩት አረብ ኤምሬትስ አርኤስኤፍን እያስታጠቅኩ አይደለም ስትል አስተባብላለች። እነዚህን ዘመናዊ መሳሪያዎች በመጠቀም አርኤስኤፍ ከቀድሞ አጋሩ ከሱዳን ጦር ጋር የሚያደርገውን ጦርነት ቀጥሎበታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።